የጉበት ስብ ክምችት በሽታ ፋቲ ሊቨር። የጉበት ስብ በሽታ የምንለው በጉበት ውስጥ የሚገኘው የስብ መጠን ከ5–10 በመቶ የሚሆነውን የጉበት ክፍል ከያዘ ነው። ጉበታችን ከሰውነታችን ክፍል ውስጥ ሁለተኛ ትልቁ አካል ሲሆን የምንመገበውንም የምንጠጣውንና ማንኛውንም ለሰውነት ጠቃሚ ያልሆነ ነገርን ከደማችን ያጣራል። ሆኖም ግን ይህ የጉበት ሥራ በጉበት ስብ መብዛት ሊዛባ ይችላል። መንስኤ በአብዛኛው የጉበት ስብ የሚከሰተው አብዝተው የአልኮል መጠጥ በሚያዘወትሩ ሰዎች ላይ ቢሆንም እስካሁንም ድረስ ግን የአልኮል መጠጥ በማይወስዱ ሰዎች ላይ የሚከሰት የጉበት ስብ ምክንያቱ በውል ግልጽ አይደለም። ነገር ግን ጠቅለል ያሉ አጋላጭ ሁኔታዎች እነዚህ ናቸው። ከልክ ያለፈ ውፍረት፣ ከፍተኛ የስብ መጠን በደም ውስጥ መኖር፣ የስኳር ህመም፣ ፈጣን የሆነ የክብደት መቀነስ፣ የመድኃኒቶች የጎንዮሽ ጉዳቶች። የጉበት ስብ አይነቶች በአልኮል መጠጥ ምክንያት የሚመጣ። ይህኛው አይነት የጉበት ስብ ከአልኮል መጠጥ ጋር ተያይዞ የሚመጣ ሲሆን አልኮል በምንጠቀምበት ጊዜ ጉበታችን ስብ ስለሚያከማች ጤንነታችን አደጋ ላይ ይወድቃል። ያለ አልኮል መጠጥ የሚከሰት የጉበት ስብ። ይህ ደግሞ የሚከሰተው ጉበታችን በጤናማ ሁኔታ ስብን ማቅለጥ ሲያቅተው በሚከማች ስብ ምክንያት ነው። ያለ አልኮል መጠጥ የሚከሰት የጉበት ስብ የስብ መጠንን በከፍተኛ ሁኔታ በመጨመር ጉበት እንዲያብጥ የሚያደርግ ነው። ይህ ህመም የጉበትን ሥራ በእጅጉ ሊያውክ ይችላል። ከዚህ ጋር በተያያዘ የሚከሰቱ ምልክቶች የምግብ ፍላጎት ማጣት፣ ማቅለሽለሽ፣ ማስመለስ፣ የሆድ ህመም ስሜት፣ የሰውነት ቢጫ መሆን ናቸው። በእርግዝና ጊዜ የሚከሰት የጉበት ስብ። ይህ ሕይወትን አደጋ ላይ የሚጥል አይነት የጉበት ስብ ሲሆን ምልክቱ ከ6 እስከ 9 ወራት ባሉት የእርግዝና ጊዜዎች የሚከሰት ሲሆን ምልክቱ የሚያቋርጥ ማቅለሽለሽና ማስመለስ፣ በቀኝ የሆድ ክፍል አካባቢ የህመም ስሜት፣ የሰውነት ቢጫ መሆንና የድካም ስሜት ናቸው።